እኔ እኮ ጋይስ ግርም የሚለኝ ነገር ማለት ነው በወንድሞቼ ያልኮራሁ፣ በወንድሞቼ ያልተመካሁ፣ ወንድሞቼ ጋሻ መከታዎቼ፣ ጥላዎቼ፣ ጌጦቼ ካላልኩኝ ማንን እላለሁ? አንዳንድ ደንቆሮ ታዲያ አባቴ ወልጄ ሳላበቃ ጡር አታስወሮኝ ይላል ያገሬ ሰው። እሺ ስለዚህ እኔ ወልጄ ስላላበቃሁኝ ጦር ባላወራ ይሻላል። እና ዘመቃጠል የሚባል ዜና አለና እየተቃጠላችሁም ቢሆን እየተንጨረጨራችሁም ቢሆን ቪዲዮዬን ስለምትከታተሉ በጣም በጣም ቴንኪው ቬሪ ማች። በጣም እጅጉን በጣም ላቅ ባለ ነገር አመሰግናችኋለሁ። እስኪ ቆይ ያለበት ቦታ ማብራት ላብራና በደንብ ላስጎብኛችሁ። አንቺ ታንካሲስ ጀሚላ ያ ጀሚላ አንተ ሄና ወለላ ወይሌ ጀሚላ ማፊና እና መብራት ላብራ እስኪ ይቆሩ ቤተሰቦች ያሸልሽ መብራት ስለሌለ ነው። እና አትቃጠሉ፣ አትንጨርጨሩ፣ ስሩ፣ ተለወጡ፣ ካላስተሐረኩ ሁሉ ጊዜ ኝኝኝኝኝ አያስጠላችሁም እንዴ? እኔ እኮ ወላሂ ነው የምላችሁ ማለት ነው። እናንተ ከነ መፈጠራችሁም ከነ መኖራችሁም እኔ እረስቻችኋለሁ። እናንተ ግን ምን ለቀቀች ታትቆብ ጠፋይ እንደዚህ ጠፋይ ምናምን ሚዲያ ላይ ብስክስክስክ 500 ብር መቁጠር ቀረ። ሪያል መለቃቀም 25 ሳንቲም 50 ሳንቲም 1 ብር ይደመራል 15 ብር ይሆናሉ። ከዛ ሄድና አባቴ ኦ ማይ ጋድ ሰግጥ አላዱነ ሰግጥ ያለው ማለት ነው። የውስጥ ሽንፍራት ካይረሻለህ እንት ባጥ በገራ እቺ ደግሞ እና ሰግጥ ያለው ማለት ለምን እንደሆነ ታውቃላችሁ? እራሳችሁን በቃ ተለውጣችሁ እራሳችሁን ሆናችሁ እንጂ ሰግጥ ማለት ፋርነት አለ። ሰግጥ ማለት ቆሻሻ ቦታ ለቆሻሻ ቦታ እየሄዱ ካር ኢንሻአላህ አባቴ ይሙት ይላል ያገሬ ሰው። ወንድሞቼ ኩራቶቼ፣ ወንድሞቼ ጌጦቼ። ግን ያው ከልጆቼ ባላስበልጣችሁም ወንድሞቼ። በዚያው አጋጣሚ ደግሞ ደስ የሚለው ወንድሞቼ ፎሎዎቼ ናቸው። ወንድሞቼ ይከታተሉኛል። ምን ይጠበስ ታዲያ ለብቻ ይምስቅ ራሴን በራሴ ወላሂ አልሐምዱሊላህ ረቢል ዓለሚን ማለት ነው። ያያሉ አላህ ካላህ በታች ጀግና ነኝ። አላህ ከሰጠኝ በታይ ማለት ነው። ገብቷቸዋል። እንደማንንም ሸለፈታም እንደማንንም ደንቆሮ እንደማንንም ዝተት ራሴን ዝቅ አላደርግም፣ አላለእስም። ለምን እማላለእሰው ለምን እንደሆነ ታውቃላችሁ ቶቼ? ድሮውንም የምኖረው ራሴ ነኝ፣ የማኖረው እኔ ነበርኩ። ስለዚህ ቢኮዝ ዛሬ ላይ ታዲያ ምን ያነፋርቀኛል? ዘመካተሉ ላይ በደብዬ ይጂ ነው አትትገርመው ሌላ እዚህ ማልባሳየሽ ትገርማላችሁ። ካይር ኢንሻአላህ አንቲ። ለማንኛውም በቃ አሁን ትንሽ ሸጥ ሳያረጋት ቻው በቃ።